እንዴ አንተ ምን ያረክ ነው? ምን ያረክ ነው? እሱ ራሱ ፊትክ ላይ ወጣ። እሱ ወደቀ ፊቴ ላይ ምንድን ነው የምትመስለው? ምን ይሻላል? ቀጣለ ዶሮ አረች ነው የምታታልለው። እንትና ድመቷ አረች። እኔ ነው የምታታልለው? ማን ካለ? ይሄን ማን ካለ? እሱ ወደቀ እኔ ላይ እንደዚህ እዚህ ጋር ነበረ። ለምን ፀጉርህ ላይ አልወደቀም? ተው አልኩት፣ አትውደቅ አልኩት። ከዛ ፊቴ ላይ እንደዚህ ወደቀ። ካርጊው እሱን ካርጊው እኔማ ማለት ነው ጨረስኩኝ። ከመቼው? አንቺ እኮ በጣም ቀስ ብለሽ ነው የምትበይው። አዎ እኔማ ቀስ ብዬ ነው የምበላው። የት ይሄድብኛል? በጣም ቶሎ ስትበይ እኮ ማለት ነው ቶሎ ነው የምታድጊው። ትልቅ እየተኛለሽ ጡንቻሽ ምናምን ቶሎ እኮ ነው የሚያድገው። ለዛ ነው ቶሎ የምበላው። አቤት ውሸት! አንቺ ግን በጣም ትንቀራፈሪያለሽ። አትችይማ ቶሎ መብላት ስለማትቺ ነው። ኧረ እችላለሁ ሲኒም ቶሎ መብላት። እስቲ አሳይኝ። አስቀምጫለሁ ብስኩቴን። አታካፍለኝ? አይ የራስሽን ቅርጥፍ አድርገሽ አልበላሽው። አልሰጥሽም። አልቅሺ። ምንድን ነው አሰብኛው እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴ የማወራው? እዚህ ጋር እናቴ ያለች እማዬ እያልኩት አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል። ነይ ላሳይሽ። ነይ። እንዴት ነው? ሰላም ናት? የቅድሙ አላሳየኋት እስቲ አንዴ። አባዬ አንተ አሳየኋት። እማዬ አንቺ አሳየኋት። አባዬ እማዬ አንቺ ያምራል። አባዬ አንተ አሳየኋት። ዞር ላይ ሰው ፍቅር ይዤሽ ነው እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ ነው። አትይም? ተይ ቆጭሻል። ተይ እማዬ ምን ረንኩ? ኧረ እማዬ ከሰው በታች አታርጊኝ። ተይ እማዬ። እማዬ ደህና ዋላችሁ? ሰላም ነው? እንዴት ነህ? አለን። ነፃ ምግብ አለ ተብዬ ነበር። እዚህ ነው። በቃ ይገረባ። እሺ፣ ከዛ በፊት ግን እዚህ ጋር የምፈርማት ወረቀት አለች። በሁሉ ምግቡ ምንም ችግር የለውም። እስኪ በደንብ አንብበው መጀመሪያ። እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላለብ ቶና በጣም ነው የምናመሰግነው። እንዳንተ አይነት ሰው ማግኘት በጣም ይከብዳል። እውነት አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው። ወንድም ኩላሊትህንና ልብህን ለገስክ፣ ፈረምክ እኮ። በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው። በጣም ነው የምናመሰግነው የምልህ። ኧረ እንደዚህ የለም። ምን ያልነገሩኝም ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ? ልገሉኝ ነው እንደዚህ አንበበህ እኮ ፈረምክ። አይ ወላ ፍረስ ነው ይወጣ። ኧረ ወል ማፍረስ በዘጥኝ ፓትሮል ተከባል። ወዴትም መንቀሳቀሳችን ነገር የለውም። እሺ ወጡ ምንድን ነው? ቢያንስ ወጡ ምስር ነው ወጡ። በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ። ማለሽ እንትና መለለቻውን አምጪልኝ። ፍቅረኛዬ ቺት ካረገችብኝ ጊዜ ጀምሮ በቃ እንቅልፍ አይተኛኝም፣ ምግብ አይበላኝም፣ ጭንቀት፣ ድብርት። ቺት ሲደረግብህ የመጀመሪያ ነው
አዎ ግን ይገርማል ከገዛ ጓደኛዬ ጋር ነው ቺት ያደረገችብኝ። እሺ በቃ ተረጋጋ ትልመጥመጥ። እስኪ ፎቶዋን አሳየኝ። ይኸው ለዚህች ነው እንደዚህ የምትሆነው? አዎ ምን ነው የሰጎን ቂጥ ነው የምትመስለው። አይኑ እንደምበዛባት እኮ ገና ድሮ ነበር የማውቀው። በቃ አንተ የሚያውነ ለማንኛውም ወደ መፍትሄው ስንመጣ እህት አላት። አዎ ታላቅ እህት አላት። በቃ ታላቅ እህቷን ጠብሰህ ተበቀላት አለቀ። ኧረ እሷ ባለትዳር 3 ልጆች እናት ነች። እኛን ምን አገባን ታዲያ? ማነህ ጎረምሳው ልጄ አንተ? አቤት ማዘር። ሴት ነሽ እንዴ? ወይ አይ የኔ ነገር እርጅና ነው እኮ። እስቲ ቆሽ ነኝ ልጅ እችን ከሰል እዛች አድርሽ ወገቤን ብሎኛል። እንደው ቆሽ ነኝ ልጅ። ኧረ ማዘሯ ትተናልኩ ጭራሽ ከሰል ትተናል። ሽክሙ ትተናል። ኧረ ተይ አንቺ ልጅ እናትሽ አልሆንም። ምን ነው ብታግዢኝ? እኔ ወገቤን አሞኝ ነው። ምን አይነት ነው እንዶችን እቺ መያዝ ከብዶሽ ነው እንዴ ማዘሯ? እሺ ስንት ይወርዳሉሽ? ኧረ ተይ ልጄ ለዚህ ልታስከፊኝ ነው? ባይሆን የእናት ምርቃት መርቀሻለሁ። ኧረ ማዘር ምርቃቱማ ይቅር። ሲጀመር አላቆትም እንዴ እርሶ? ከምርቃቱ እርግማኖ ነው የሚደርሰው። እርግማኖት አፈር ሁኚ፣ አፈር ልበሽ፣ አፈር ቢ አይዲያ ስታስጠላ ቆሻሻ ሁኚ፣ ቆሻሻ ብቻ ይሁንብሽ። እንዲሁ ኧረ ማዘር እየተረጋጉ እንዴ